ሰላም የዘመዴ ርዕሰ አንቀጽ እነሆ ለናንተ ዛሬም በአዲስ መረጃ መጥቷል። መንግስት እጅህን አንሳ። ይህን ቪዲዮ የምትመለከቱት ቪዲዮን የቀረጸችው ራሷ ማህሌት ናት። መነኩሴው ደግሞ አባ ኃይለ ኢየሱስ ተመስገን የጎፋ ገብርኤል ካቴድራል ዋና አስተዳዳሪ። አብራችሁን ቆዩ። መረጃዎቹን ሙሉ በሙሉ ትሰማላችሁ። ተከታተሉን። ላይክ፣ ሰብስክራይብ እና እንዲሁም ሼር በማድረግ የበኩላችሁን ተወጡ። ሐሳብ አስተያየታችሁን አስቀምጡልን። ማህሌትን ውሽማው ትሆን ዘንድ ያቀረበለት መነኩሴ ጓደኛው ነው። ኃይለ ኢየሱስ ተመስገን ማህሌት ሁለተኛ ቀመጡ ናት። ውሽማው ሌላኛዋ ልዕልት አዱኛ ናት። የንብረቱ ወራሽ ሌላ ናት። ሴት አቅራቢው መነኩሴ እና ይሄ ቅሌታም የጎፋ ገብርኤል አለቃ ተጣሉ። መነኩሴው ሌላ ሴት አምጥቶ ጎፋ ገብርኤል ቅጠርልኝ ይለዋል። ሴቷን 40 ሺህ ብር ተቀብሎ ኃይልሻ ይቀጥራታል። ልጅቷ ስራው አልተመቸኝም ብር መልሱልኝ ትላለች። ኃይልሻ ግን አልመልስልሽም አለ። እየተካሰሱ ነው። ሴት አቅራቢው መነኩሴንም በግላጭ እመጣበታለሁ፣ እናንተ ብቻ ተከተሉኝ። እናም ለማህሌት ኃይሌን ብላክሜል አድርግልኝ ይላታል። ለጵጵስና የተዘጋጀው ኮርማ የተደገሰለትን አላወቀ። በወጥመዱ ሰተት ብሎ ገባ። ማህሌትም የአንድ ደብር ቅጥረኛ ናት። የቀጠሯት እነ ኃይልሻ ናቸው። በቃ ሌላውን ቆሻሻ ነገር ቀረጸችው። ብላክሜል ማለት ይሄ ነው። ለአቅራቢዋ መነኩሴ ሰጠችው። እሱ ደግሞ ለኛ በተነው። አለቀ። የሆነው ይህ ነው። እኔ እንዴት እንደምቆርጠው ተቸግሬ ነው እንጂ ጉድ እኮ ነው የምታዩት። መነኩሴዎቹ ደግሞ ፋሮች ናቸው። እርጥብ ሰገጤ ጺም ብቻ። መቅደስ ውስጥ ሲታዩ መልአክ የሚመስሉ በእግዚአብሔር እንኳ የማያምኑ ከሃዲ መናፍቃን ናቸው የሚበዙበት። እናም ያዩትን ሁሉ መተኛት የሚያምራቸው ቀንዝራሞች። ሴቶቹ ደግሞ የቤተ ክርስቲያን ገንዘብ መነኩሴ እጅ እንዳለ ነው የሚያውቁት። እናም ጭናቸውን ይከፍቱላቸዋል። ካሜራ ጠምደውም ይጠብቋቸዋል። ይህ ገንገበት ገጠሬ ቀሚሳም እየተንጓፈፈ በተጠመደለት ወጥመድ ሰተት ብሎ ይገባል። ከዛ ሲታለብም ይኖራል። ታቦት ሁላ ነው የሚያሸጧቸው። ይህን ቪዲዮ ኤአይ ነው ብለው መጀመሪያ ላይ በኤአይ ለማሳሰብ ሞክረው ነበር። እናንተም ሞክሩት፣ ኤአይ አይደለም። ከዛ የነ ኃይለ ኢየሱስ ይህን ሊያደርጉ ይችላሉ ያሏቸውን በሙሉ ከሰንበት ተማሪ እስከ ቄስ ድረስ በተመስገን ጥሩነህና በኮሚሽነር ጌቱ አማካኝነት ጎጃም ተደፈረ በሚል ሰበብ ለቃቅመው አሳሰሯቸው። ፖሊስም መረመረ። ኤአይ እንዳልሆነም አወቀ። ልጅቷ ማህሌት ትምጣም ተባለ። አባው ለመደበቅ ሞከረ። የግድ ሲሆን ግን ካለችበት ተይዛ ማህሌት ቀረበች። ፖሊስ እግሩ ያንቺ ነው ወይስ ብሎ ጠየቃት። አዋለች። ግለጭ ተባለች። ገለጸችው። አመሳከረ። ፖሊስ ከቪዲዮ ጋር ልክ የሱ እግር ነው። ትታሰርም ተባለ። አባው በጣም ነው የምወዳት ፍቱልኝም አሉ። ተፈታች። ልዕልት አዱኛን በሌላ ታሪክ እመለስበታለሁ። ማህሌት ግን እኔ ጋር ሲመጣ የቆሞስ ቆቡን አውልቆ ዘንጦ ጆሊ ሆኖ ነው የመጣው። ከጎጃም ባለሀብቶች ጋር ጓደኛ ነው። የሚነዳው መኪና በራሱ እጅግ ውድ ነው። እናም እኔ አግኝቼ ነው ወይ የሚረዳኝ በዚህ ኑሮ በጠጠረረበት ዘመን አስፈላጊውን ሁላ እስካሟላልኝ ጊዜ ድረስ እኔ ምን አገባኝ ነው የምትለው። በአዲስ አበባ ላይ ከሚቀየሩት አስተዳዳሪዎች ውስጥ ስሙ እንደነበር ሰምቻለሁ። ነገር ግን ፍሬንዱ አቡነ ገብርኤል ወደ 8 ሚሊዮን ብር አካባቢ መድቦ ለአባ ሕርያቆስ፣ ለአባ ሳዊሮስ፣ ለአባ ዲዮስቆሮስ የድርሻቸውን ስለሰጠ እንዳይነሳ አድርገውታል የሚባለው። አቡነ ሕርያቆስ በፈጠሮት ከዚህ ሰው ጋር ስሞትን አይጠራም። እኔ የማውቀውን
ያንን የድሮን መንፈሳዊነቱን ተጠቅመው ይህን ሴታውል ቅሌታም እንቀሉት። አቡነ ሳዊሮስም አቡነ ዲዮስቆሮስም ቢያንስ ይሄ የሚታይ ጉልምትና ከቤተ ክርስቲያን ላይ አወርቁ። ሌላው ቪዲዮ ከንግሥት አዱኛ ጋር ያለው ነው። ራቁቱን ቆሞ ክንዱ ላይ ስላለው ትብታብ የሚደሰኩርበት መተተኛ ነኝ ብሎ መቅደሱ ውስጥ ሻማ አስሬ እያጠፋ መሰዊያው ፊት ሰይጣናዊ ተግባር ለመስራት የሚሞክር ሰው ነው። ጉደኛ። መንግስት ለምንድን ነው ጠባቂ የሚመደብለት? የተመስገን ጥሩነህ ሀገር ሰው ነኝ ስላለ ለማንም ጋጥ ወጥ እንዴት ነው መንግስት ጠባቂ የሚመደብለት? አሁን ነገ ጎፋ ገብርኤል እመጣለሁ ጥበቃ ይጨመርልኝ ስላለ ማንም እንዳይቃወመው ጠባቂ መንግስት መጨመሩ ነው እየተነገረ ያለው። እንዴት ነው ነገሩ? የፖርኖ ስታሮችም መጥተው አስተዳዳሪ ቢሆኑ በቃ እንዲሁ በጉልበት መቅደሱ መቆሸሽ አለበት ማለት ነው? ልክ አይደለም። ቋሚ ሲኖዶሱ የህዝብን ድምፅ መስማት አለበት። እልህ ምንም አይሰራም። የተበላችሁት ብር ካለም የህዝብ ብር ነውና የበላችሁት እናም ያስመልሰናል ብላችሁ አትጨነቁ። እስኪ ተመልከቱት፣ ኬፑን ገድግዶ የጋለሞታ እግር ሲያሽ። ልጅቷ ልጅ ስላላት ለልጇ ስል እጠነቀቃለሁ። በተቻለ መጠን መልኳን ለማሳየት አልሞከርኩም። እሱም ግን አንሱት። የተወደዳችሁ ተመልካች አድማጮቻችን ሌላም መረጃዎች ስላሉ እንድትከታተሉት ቻናሉን ላይክ፣ ፎሎ፣ ሰብስክራይብ እንድታደርጉ በአክብሮት ጠይቃለን። ቸር ይግጠመን።